بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أولا نخلص نياتنا لله تبارك وتعالى ሁላችንም ለአላህ Subhanahu Wa Ta'ala ንያችንን ጥሪት አድርገን መቀመጥ አለብን መስማት አለብን ማለት ነው ምክንያቱም የሚነገረው ስለ ዒልም የሰለፊዩ የታላቁ ዓሊም የአቡ ጃዕፈር الطحاوي ኪታብ ስለሆነ ሁላችንም በንያ ማዳመጥ አለብን ማለት ነው قال الله تعالى جتاچن الله سبحانه وتعالى من ይላል هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁ ሰዎችና የማያውቁ ሰዎች እኩል ይሆናሉ ነው ይላል አይሆንም ፈጽሞ የሚያውቅ ሰውና የማያውቅ ሰው እኩል ሊሆን አይችልም ስለዚህ ለውቀት ምን ጊዜ መስዋዕትነት ከፍለን መስማት መቅራት አለብን ማለት ነው ምን ጀምረው ኪታብ الإفادة المرضية في حل ألفاظ العقيدة الطحاوية የሚለው ነው የአቂደቱ الطحاويያን ባጭሩ ይታላቅ ዓሊም الشيخ الدكتور نبيل الشريف الحسيني ይታላቅ ዓሊም አጠር ባለ ሁኔታ በሚገባ መልኩ አጠር አድርገው ያብራሩበትን ይችን ኪታብ እናያለን ማለት ነው በደንብ አድርጋችሁ መከታተል አለባችሁ يقول المؤلف من ይላሉ بسم الله الرحمن الرحيم بسم الله أبتدأ تأليفي كتاب مصافين እጀምራለሁ بسم الله بذكر اسم الله متبركا بذكر اسم الله ያላህን ስም በማውሳት በረካ የፈለኩኝ ይሄንን ተአሊፊን እጀምራለሁ ይላሉ ለምን ቀራው ደሞ አብተደኡ ቂራአቲን መቅራቲን እጀምራለሁ ቢዚክሪ እስሚላህ ሙተበሪከን ቢዚክሪ እስሚላህ ያላህን ስም አላህ ያለውን ስም በማውሳት በረካ ፈልጌ ቂራአቲን እጀምራለሁ እንላለን الرحمن رحمن በሚለውም ስም እጀምራለሁ الرحيم رحيم በሚለውም ስሙ እጀምራለሁ مرحبا يقول الإمام ታላቁ መሪ እንዲህ ይላሉ አቡ ጃዕፈር ይባላሉ የጃዕፈር አባት አህመድ ኢብኑ ሰላማህ አልጦሐዊዩ ስማቸው አህመድ ኢብኑ ሰላማህ ይባላሉ አልጦሐዊዩ ወደ ጦህዋ ወደ የምትባለው ሀገር የሚነሰቡ የሚጠጉ የሆኑ ኢትዮጵያዊ እንደሚባለው አልሚስሪዩ ይሄ ከዛ ሚስር ሀገር ላይ ጦህዋ የምትባለው የሚስር ሀገር ላይ እዛ ውስጥ ያለች ናት እንዲሁም ደግሞ ወደ ሚስር የሚጠጉ የሆኑ ሀገራቸው ወደ ሚስር ነው አልመውሉዱ የተወለዱት ሰነተ 229 229 ላይ ተወልደው ወለሙተወፋ ሰነተ 321 321 ላይ ያለፉ ታላቅ ዓሊም ናቸው የተወለዱበት ስለሆነ የሚታየው ሰለፍ ናቸው ማለት ነው መርሐባ ይሄ ቀይቀዩ እንግዲህ መተን ነው ይሄ ደግሞ በጥቁር የተጻፈው ደግሞ እንትን ነው ማብራሪያው ነው ሸርሑ ነው ማለት ነው በደንብ አድርጋችሁ ተከታተሉ ምን ይላሉ هذا ذكر بيان عقيدة أهل السنة والجماعة ይላሉ هذا ይህ ወደፊት የምናገረው አሉ ኪታቢቱን አይ الحاضر في الذهن ذهن ያለው ወደፊት ልናገረው ያሰብኩት ማለት ነው ذكر بيان ذكر የማወሳበት ነው በያኒ ማብራሪያ عقيدة أهل السنة والجماعة يا أهل السنة والجماعة يا أهل السنة والجماعة ወችን እምነት ማብራሪያውን የምናገርበት ነው ያብራራው እምነታቸውን የምናገርበት ነው ይያሉ ነው አይ ማለትም ማአብኩሩ ሁና እዚህ ወደፊት ኪታቢቱ ላይ የምናገረው ሆሱ عقيدة أهل السنة والجماعة يا أهل السنة والجماعة ወች እምነት ነው ይያሉ ነው مرحبا وأهل السنة أهل السنة የሚባሉት هم الصحابة ለበበሉ أهل السنة የሚባለው ሱሐቦቹ ነው ይያሉ ነው ومن تبعهم እነሱንም የተከተለ في المعتقد በአቂዳ እነሱንም የተከተለ ማለት ነው በዘበን ባይሆንም በአቂዳ እነሱን የተከተለ أهل السنة ይባላል የነሱን እምነት በማብራሪያ ማወሳበን ነው ይያሉ ማብራሪያውን ማወሳበን ነው አይ ማለትም ኡሱል الإعتقاد መሰረታዊ እምነት ላይ ማለት ነው መሰረታዊ እምነት ላይ ወአመል ጀማዓቱ አህሉ ሱና ወልጀማዓ ሲባል ደግሞ ማለት ነው ወልጀማዓ አህሉ ሱና ወልጀማዓ የአህሉ ሱና ወልጀማዓዎችን እምነት ማብራሪያውን የምናገርበትና ማወሳበን ነው ብለው የለም አህሉ ሱና የሚባለው ሱሐባና እነሱንም የተከተለ በአቂዳ የተከተላቸው ብለን ነበር ወአመል ጀማዓቱ አህሉ ሱና ወልጀማዓ ስንል ጀማዓ ብሎ ማለት فهم الناس جمهور الأمة የነብዩ አለይሂ ሰላቱ ወሰላም ኡማ ህዝቦች አብዛኛው ያለበት ነው ይላሉ አይ ሙዕظሙሁም አብዛኛው ማለት ነው لأن الجمهور ምክንያቱም የነብዩ አለይሂ ሰላቱ ወሰላም አብዛኛው ህዝባቸው ثبتوا
የረጉናቸው አላማ ካና عليه الصحابቱ ሷሃቦቹ ባሉበት ላይ የረጉናቸው ወዲህ የማይሉ ናቸው من حيث المعتقد ተዓቂዳ በስተኩል አብዛኛው ነብዩ عليه الصلاه والسلام እና ሷሃቦቹ ያሉበት ላይ ያለው ስለሆነ ወልጀማዓ አህሉ ሱና ወልጀማዓ ከተባሉ ማለት ነው የነሱን እምነት ማብራሪያውን ማወሳበን ነው ወደፊት የዓቂዳው ኪታብ ማለት ነው مرحبا على مذهبي فقهاء المله በእስልምና አዋቂ የሆኑ ሰዎች በእነሱ አከሄድ ይያሉ ነው على مذهبي አከሄድ فقهاء المله አይ ሚለት الاسلام ስለ እስልምና አዋቂ በሆኑት በእነሱ አዋቂ فقها የሚለው አዋቂ ማለት ነው አይ ሚለት الاسلام በእስልምና ላይ አዋቂ በሆኑት ሰዎች አከሄድ አይ ማለትም አضዑ هذه الرساله ይችን ኪታብ ይችን የዓቂዳ ኪታብ አኖራለሁ አስቀምጣለሁ على اسلوب هؤلاء الائمه الثلاثه ወዴት በመነግርህ በሶስቶቹ ዑለማዎች በሶስቶቹ መሪዎች አከሄድ አይ ማለትም ሙተቢዓን የነሱን ተከታይ ሲሆን ጦሪቀተሁም አከሄዳቸውን ወሙختارን የመረጥኩ ሲሆን لعباراتهم في البيان والافصاح لعباراتهم ገለጻቸውን የመረጥኩ ሲሆን ማለት ነው እንጂ አለዛ የነዚህ ሶስቶቹ አይማዎች ብቻ ማለት አይደለም የሌሎቹም እምነት ነው የነ ኢማሙ ሻፊዒ የነ ኢማም አህመድ የነ ኢማሙ ማሊክ የነሱም እምነት ነው የሌሎቹም የተላላቅ ዑለማዎች የሰለፎችም የኸለፎችም እምነት ነው ግን እነዚህን ሶስቶቹን የለዩበት በእነሱ አገላለጽ እንግዲህ ገለጸው ያንዳንዱ ሊለይ ይችላል በእነሱ ማብራሪያ لعباراتهم የነሱን ገለጻ የመረጥኩ ሲሆን በእነሱ ማለት ነው ፊል በያኒ ወልኢፍሷህ ግልጽ በማድረግ ማለት ነው እነዛ ሶስቶቹ ሰዎች እነማን ናቸው አቢ ሐኒፈተ النعمان ابن ثابت الكوفي ስማቸው አንደኛው አቡ ሐኒፋ ይባላሉ ታላቅ ዓሊም ኑዕማን ኢብኑ ثابت الكوفي ስማቸው ኑዕማን ኢብኑ ثابت ይባላል አቡ ሐኒፋ ይባላሉ ደግሞ ይሄም መጣሪያቸው ነው አልኩፊ ወደ ኩፋ የሚነሰቡ የሆኑ ሀገራቸው ወደ ኩፋ وهو الامام المجتهد وهو هي نعمان بن ثابت ابو حنيفه የሚባሉት الامام ታላቅ መሪ ናቸው المجتهد مجتهد የሆኑ ሙጅተሂድ استنباط አድርገው መذهب መመስረት የቻሉ ከቁርአንና ከሐዲስ አመንጭተው መذهب መንገድን መመስረት የቻሉ ከዓቂዳ ውጭ ያለ ማለት ነው ولد سنة 80 للهجرة ولد የተወለዱበት 80 للهجرة አመተ ሂጅራው 80 ላይ ሲሆኑ የተወለዱ ናቸው ወተወፈየ የሞቱ ታላቅ ዓሊም ናቸው ሰነተ 150 150 ላይ ያለፉ ናቸው ያሉ ነው ሰለፍ ናቸው በእነሱ አከሄድ በእነሱ ዒባራ በእነሱ አከሄድ ይችን ኪታብ የተውሂድ ኪታብ አስቀመጥኳት ያሉ ነው وابي يوسف ሁለተኛው አቡ ዩሱፍ ይባላሉ ስማቸው ያዕቁብ ኢብኑ ኢብራሂም አልአንሳሪ ያዕቁብ ኢብኑ ኢብራሂም ይባላሉ የኢብራሂም ልጅ ያዕቁብ አልአንሳሪ እንትናቸው ንስባቸው ዙርያቸው ወደ አንሳሮች የሚጠጉ የሆኑ የመዲና ሰው ናቸው وهو ይሄ ያዕቁብ ኢብኑ ኢብራሂም አቡ ዩሱፍ የሚባሉት الامام المجتهد ሙጅተሂድ የሆኑ ታላቅ ዓሊም ናቸው ሙጅተሂድ ብሎ ማለት ተቁርአንና ከሐዲስ ማመንጨት የሚችሉ ናቸው ግን ብቻ የአቡ ሐኒፋን የሐነፊይ መዝሐብ ነው ያጠናከሩት እንጂ ግን ሙጅተሂድ መሆን የሚችሉ ታላቅ ዓሊም ናቸው የብቻቸው መንገድ መመስረት የሚችሉ ከቁርአንና ከሐዲስ እስቲንባጥ አድርገው አክበሩ ተላሚዲ አቢ ሐኒፋ ተተልቁ የአቡ ሐኒፋ ደረሳ ናቸው የቅድም የተባሉት ማለት ነው توفي سنة 182 للهجرة 182 ላይ ከአቡ ሐኒፋ የተወሰነ 20 ምናምን አመት ቆይተው ያለፉ ታላቅ ዓሊም ናቸው ይሄም ማለት ነው ሰለፍ ናቸው እሳቸው በእነሱም አከሄድ ማለት ነው ወአቢ አብዱላህ ሶስተኛው አቡ አብዱላህ በእሳቸው ማከሄድ ኪታቢቱን አስቀመጥኳት ይያሉ ነው ሙሐመድ ኢብኑ አልሐሰን አሸይባኒ ሙሐመድ ኢብኑ አልሐሰን ይባላሉ አሸይባኒ ይሄም ዝርያቸው ወደ ሸይባን የሚጠጉ የሆኑ ማለት ነው وهو يهتعلق عالم محمد بن الحسن የሚባሉት الامام المجتهد ከቁርአንና ከሐዲስ እስቲንባጥ አድርገው
ኢጅቲሃድ አድርገው መዝሀብ መመስረት የሚችሉ ናቸው ግን አልመሰረቱም ያው የሐነፊይ መዝሀብ ተርዊጅ ነው ያደረጉት ማለት ነው የአቡ ሐኒፋን ግን ሙጅተሂድ መሆን የሚችሉ ናቸው ትልሚዙ አቢ ሐኒፈተ የአቡ ሐኒፋ አሁንም ደረሳ ሁለተኛ ደረሳቸው ናቸው توفي سنة 189 للهجرة ይህም የተወሰነ ቆይተዋል 189 ላይ ዓመተ ሂጅራው ሲሆነው ያለፉ ታላቅ ዓሊም ናቸው ሪድዋኑላሂ ዐለይሂም አላህ ይወደድላቸውና ስራቸውን አላህ ይወደድላቸውና በእነሱ እቺን ኪታብ ያበጃት በእነሱ አከሄድ በእነሱ ዒባራ ነው ይያሉ ነው አጅመዕን ሁላቸውም ወማ يعتقدون እነሱንም የሚያምኑዋትን ወማ يعتقدون እነሱ የሚያምኑትን ذكر بيان عقيدة أهل السنة والجماعة وما يعتقدون ينسونم أمنات ما براريون أما وسابنا ومالتنا مرحبا أي مالتنا ما يعتقدوه أهل السنة يا أهل السنة وشن أمنات ما براريون من نقربنا ويالون من أصول الدين كدين مسارات مالتنا عقيدة مالنا ويدينون به بس يمي مربة لرب العالمين يمي مربة لرب العالمين يعلمات جيتا يمي مربة مالت يمي جزبة أمنات እማ አብራራባ ኪታብናት ይያሉን አይ ማለትም يتخذونه የሚይዙበት ዲነን መመሪያ አድርገው ወይጥሉቡነ به በሱ የሚፈልጉበትን አልጀዛአ ክፍያን من الله ከአላህ Subhanahu Wa Ta'ala ተገስተው ኢባዳ አድርገው ጀዛአን የሚፈልጉበትን እንዲሁም ደግሞ መመሪያ አድርገው የሚይዙትን አቂዳ ማብራራባ ኪታብናት مالك العالمين يا عالمات هلا تقطاطاري هنا جيتا اي مالك العالمين بلو مالت اي مالكي تقطاطاري مالكي هنا كل ما دخل في الوجود قال منور ودي منور يغبون بمولو تقطاطاري هناون جيتا የሚገዙበትና ተሱ ጀዛአን የሚፈልጉበትን አቂዳ እምነትን ማብራራባናት ይያሉ ነው مرحبا يقول الإمام تلاق عالم مريو انديه لالو الطحاوي رحمه الله الله يزن الله چونا من لالو نقول إن لالن آلو في توحيد الله يا الله سبحانه وتعالى أن توحيد بمابرارات إن لالن معتقدين يامن سنهون مالت بچا ترغو من دلالو ياسايالو معتقدين يامن سنهون إن لالن بملاس مالت بچام سايهون اعتقاد منور አለበት በውስጥ ማለት ነው بتوفيق الله بالله مغطم بتوفيق الله بالله مغطم الله ታልገጠመው الله ታልወፈቀው ያላህ ተውፊቅ ከለላ الله ታልገጠመው ይሄንን እምነቱን ሰውየው ራሱ ሊይዝ ስለማይችል እንላለን ስለ አላህ ተውሂድ ሙዕተቂዲና በቀልባችን ያመንሱን በልቦናችን بتوفيق الله بالله መገጠም አይን ማለትም ነቁሉ እንላለን في شرحي وبياني بمابرارات قلص بمادرق انلالن اعتقادنا امنتاچنن في توحيد الخالق سلا فطارياچن توحيد سبحانه يتطرار يهونو جيتا سلا فطارياچن سلا خالق سلا الله سبحانه وتعالى توحيد انلالن مابرارياون يالو نو من يلالو ان الله جيتاچن الله سبحانه وتعالى واحد ብቸኛ የሆነ ጌታ ነው አይ ማለትም لا شريك له ማለት ነው ይህመትን ነው አይ لا شريك له واحد ብሎ ማለት ጌታችን አላህ Subhanahu Wa Ta'ala ሸሪካ የለውም ማለት ነው في ذاته ولا في صفاته በذاتም በባህሪውም ሸሪካ የለውም እንላለን ይያሉን በባህሪውም በذاتም ولا في فعله እንዲሁም በስራው ذات ሲባል ለሰው ከሆነ ከክፍል አካል የተገጣጠመ ማለት ነው ለአላህ Subhanahu Wa እንግዲህ ለሰው ኡነታ ማንነቱ የሰው ማንነቱ ካለ መኖር ወደ መኖር መምጣቱ ማንነት ምንድነው ክፍለ አካል ተክፍለ አካል ተአጥን ተስጋ ከደም ተረክቦ በዱንያ ላይ መታየቱ ይሄ ኡነታው ነው እንግዲህ የሰው ማንነቱ አካሉ ተገጣጥሞ መገኘቱ ነው ለአላህ Subhanahu Wa Ta'ala ከሆነ አካልን የፈጠረ ጌታ በአካል አይገለጽም ይሄ ፍጡራን መገለጫ ስለሆነ ለአላህ Subhanahu Wa Ta'ala ذات እንዳለ እናምናለን የአላህ Subhanahu Wa Ta'ala ذاቱ ማለት ኡነታው ማንነቱ ማለት ነው ያንን ደግሞ لا يعلمه إلا الله አላህ እንጂ ኩን ذاته ማንነቱን ሐቂቃውን አላህ እንጂ እሱ እንጂ ሰው ሊያውቅ አይችልም ማለት ነው በዚህ ነው ምናምነው ذات እንዳለ እናምናለን
ግን ልክ እንደ ሰዎች በክፍለ አካል የተገጣጠመ አይደለም እሱ ይወቀው ብለን ነው የምናልፈው ስለዚህ በዛቱም በባህሪውም በስራውም በፊዕሉም ብቸኛ ሸሪካ የሌለው ጌታ ነው ብለን እናምናለን እንላለን ወላ ሸይአ ምንም ነገር የለም مثله አላህን የሚመስል አይ ማለትም لا يوجد አይገኝም ሸይኡን የሆነ ነገር يماثله አላህን የሚመስል من جميع الوجوه ሙሉ በሙሉ አላህን የሚመስል ولا من بعد الوجوه በከፈሎም አላህን የሚመስል የለም فلا يوجد አይገኝም ذات የሆነ ذات አይገኝም مثل ذاته አላህን የሚመስል ذات አይገኝም ምክንያቱም የፍጡራን ከሆነ ከክፍል አካል የተረከበ ነው እንዲሁም ደግሞ የአላህ Subhanahu Wa Ta'ala ሳከሆነ ከክፍል አካል የተረከበ አይደለም እሱ ነው የሚያቀው ወለይሰ የለም لغيره ከአላህ ውጭ ላለ ለፍጡራኖች የለም ሲፈቱን ባህሪ ከሲፈቲሂ የአላህ Subhanahu Wa Ta'ala ባህሪ የመሰለ የለም ይላል አው ፊዕሉን ወይንም ስራ ከፊዕሊሂ የአላህን ስራ የመሰለ የሚሰራ ሰው የለም ወይንም ፍጡራን ሌላም ቢሆን ወላ ሸይአ ምንም ነገር የለም يعجزه ጌታችን አላህ Subhanahu Wa Ta'ala የሚያቀተው ነገር ምንም ነገር የለም وفي هذا በዚህ ላይ ረዱን على المعتزلة القائلين እንግዲህ ولا شيء يعجزه ጌታችን አላህ Subhanahu Wa Ta'ala ደካማ አይደለም አጂዝ አይደለም ምንም ነገር የሚሳነው የሚያቀተው ነገር የለም ሲባል ረዱን على المعتزلة ሙዕተዚላዎቹን መልስ መስጠት አለበት ሙዕተዚላዎቹ የሚሉት ነገር አለ አልቃኢሊነ የሚሉ بأن الله ጌታችን አላህ Subhanahu Wa Ta'ala ካነ ቃዲረን ቻይ ነው على خلق حركاتنا የኛን እንቅስቃሴ በመፍጠር ላይ ወሰከናቲና የኛን መርጋጋት በመፍጠር ላይ ቻይ ነው قبل أن يعطينا القدرة ችሎታን ካይሰጠን በስተፊት የሚያንቀሳቀሰን እሱ ነው ማለት ይላሉ እነሱ عليها በዛች ነገር ላይ በእንቅስቃሴ እንዲሁም ደግሞ በመርጋታችን ላይ ቁድራን ታይሰጠን በስተፊት ቻይ ነው فلما اعطونا القدرة ከዛ እንድንችል ካደረገን በኋላ عليها በመንሰራው ነገር በእንቅስቃሴያችን በመርጋታችን ሷራ አጂዘን አይመለከተውም ደካማ ነው ይላሉ ወነዑዙ ቢላህ አንሃ ደካማ ነው አይመለከተውም ከዛ ቁድራን ከፈጠረልን በኋላ እኛ በቁድራችን እንደፈለግን እናረጋለን ይላሉ ሙዕተዚላዎች ይሄንን መልስ አለበት ጌታችን አላህ Subhanahu Wa Ta'ala ምንም የሚያቅተው ነገር የለም ሲሉ ማለት ነው وهذا ይሃሉ من اشنع الكفر ቁድራን ከመስጠቱ በስተፊት ነው እንጂ ቃዲር የሚባለው እኛን ቁድራን ከሰጠን በኋላ እኛ ቁድራን ከተሰጠን በኋላ አጂዝ ነው የሚለው من اشنع الكفر ያስጠያፊ ከሆነው ክህደት ነው ይያሉ ነው ወለዒያዙ ቢላሂ ተዓላ ጌታችን አላህ Subhanahu Wa Ta'ala ይጠብቀንና ولا إله ይላሉ ሙአሊፉ ولا إله غيره ولا إله غيره ከአላህ Subhanahu Wa Ta'ala ውጭ የሚገዙት በሐቅ የሚገዙት ወይንም ደግሞ ፈጣሪ የለም ብለን እናምናለን ይላሉ አይ ማለትም ላ ኻሊቀ ፈጣሪ የለም ሲዋሁ ከአላህ Subhanahu Wa Ta'ala ውጭ ፈጣሪ የለም ወቂላ ወይንም ላ ማዕቡደ የሚገዙት የለም በሐቅን በስተክክል በሐቂቃ የሚገዙት የለም ኢላሁ ጌታችን አላህ Subhanahu Wa Ta'ala እንጂ በስተክክል በሐቂቃ የሚገዙት ጌታ የለም ወይንም ፈጣሪ የለም ከአላህ ውጭ ነው አይ ማለትም لا يستحق احد አንድ የሚገባው የለም አን يعبد ሊገዙት አይ ማለትም አን يعبد ሲባል አን يتذلل له ለሱ ሊተናነሱለት የሚገባው ከአላህ ውጭ የለም ማለት ነው نهاية التذلل የመጨረሻ የሆነ መተናነስ የመጨረሻ የሆነ ፍራቻ ማለት ነው مع اعتقاد الالوهيه ነው ይላሉ الامام الطبري ጌትነቱን ከማመን ጋር ጌታ መሆኑን ከማመን ጋር የመጨረሻ የሚተናነሱለትና የሚፈሩት ከአላህ ውጭ የለም ማለት ነው ጌታ መሆኑን በውስጣችን ከማመን ጋር ኢላላህ አላህ እንጂ لأن الإله إله ብሎ ማለት في أصل اللغة በአስለ اللغة መሰረቱ በአረበኛ ህግ መሰረቱ المعبود የሚገዙት ማለት ነው بحقም በስተክክል የሚገዙት ማለት ነው لا إله إلا الله ሲባል ولا إله غيره ሲባል አሁን እዚህ ቦታ ላይ ከአላህ Subhanahu Wa Ta'ala ውጭ በሐቅ የሚገዙ ጌታ የለም ብለን እናምናለን ይያሉ ነው እንግዲህ በውሸት የሚገዙ ሊኖር ይችላል وهو الله فلا يجوز إطلاقه وهو الله الله ነው فلا يجوز አይበቃም إطلاقه መጥራት አይበቃም ወይንም ማድረግ አይበቃም على غير الله ከአላህ ውጭ ማድረግ አይበቃም ولا إله غيره የሚለውን ወይንም ደግሞ نهاية التذلل ጌታ ነው ብሎ በውስጡ አምኖ የመጨረሻው መተናነስን ከአላህ ውጭ ማድረግ አይቻልም ማለት ነው ቀዲሙን
ጌታችን አላህ Subhanahu Wa Ta'ala ቀዲሙን ጥንታዊ የሆነ ጌታ ነው ቢለብቲዳ መጀመሪያ ሳይኖረው ቀዲም ነው ጥንታዊ ነው ጌታችን አላህ Subhanahu Wa Ta'ala መጀመሪያ ሳይኖረው ፈለም يسبق አልቀደመም وجوده መኖሩን የጌታችን አላህ Subhanahu Wa Ta'ala መኖሩን አልቀደመውም አደሙን መጥፋት የሚባል ነገር አልቀደመውም ማለት ነው ልክ እንደኛ አሁንኛ መኖራችንን መጥፋት የሚባለው ነገር ቀድሞታል መኖራችንን ከመኖራችን በስተፊት የለንም ነበር መጥፋት የሚባል ነገር ቀድሞታል ማለት ነው የኛን የአላህ Subhanahu Wa Ta'ala ከሆነሳ ፈለም يسبق وجوده መኖሩን አልቀደመውም አደሙን መጥፋት የሚባል ነገር አልቀደመውም ቀዲም ነው ዳኢሙን ይሉናል ዳኢሙን ዘላለማዊ ነው ጌታችን አላህ Subhanahu Wa Ta'ala ቢለንቲሃ መጨረሻ ሳይኖረው فلا يلحقه አይጠገውም አደሙን መጥፋት የሚባል ነገር ولا شريك لله لله سبحانه وتعالى شريكا يلوم في الديمومية بزلالماوينتو شريكا يلوم أي البقاء بزلالماوينتو قريب مهون ጌታችን الله سبحانه وتعالى شريكا يلوم إلى ما لا نهاية መጨረሻ እስከሌለው ድረስ ዘላለማዊ ጌታ ነው لأن بقاء الله ጌታችን الله سبحانه وتعالى ዘላለማዊነት በቃኡን ዘላለማዊነት ነው ذاتي ከሌላ የማይፈልግ የሆነ ማለት ነው አይ ليس بإبقاء غيره له ሌላ እሱን ዘላለማዊ እንዲሆን አድርጎት አይደለም የኛን ለምሳሌ ከፍጡር መጀመሪያ ኑሮ ታበቃ መጨረሻ የሌለው ዘላለማዊ የሆነ አለ ያ ግን አላህ አድርጎት ነው እንጂ እንግዲህ ዘላለማዊነቱ አይመሳሰልም ማለት ነው ለምሳሌ ጀነት እሳት ጀነት የገቡ ሰዎች እንዲሁም ደግሞ እሳት የገቡ ሰዎች ዘላለማዊ ናሪ ናቸው ማለት ነው ጀነትና እሳት ዘላለማዊ ሲባል አላህ ጋር አይመሳሰልም ምክንያቱም እነሱን ዘላለም እንዲኖሩ ያደረጋቸው አላህ ነው ማለት ነው ጌታችን አላህ Subhanahu Wa Ta'ala ዘላለማዊነቱ ከሌላ የመጣ አይደለም ዘላለም እንዲኖር እንዲሁም ደግሞ መጀመሪያ እንዳይኖረው ያደረገ ሌላ አካል ሳይሆን የአላህ Subhanahu Wa Ta'ala ባህሪው ነው ማለት ነው ዘላለማዊ መሆን እንዲሁም ደግሞ ቀዲም መሆን ማለት ነው مرحبا أي ليس بإبقاء غيره له ጌታችን አላህ Subhanahu Wa Ta'ala ዘላለማዊ እንዲሆን አድርጎት አይደለም ሌላ የሆነ ነገር ዘላለማዊ 8 ነገሮች አሉ ጀነትና እሳትን ጨምሮ ይባላል ዘላለማዊ ሲሆኑ አላህ አድርጓቸው ነው ማለት ነው مرحبا لا يفنى ጌታችን አላህ Subhanahu Wa Ta'ala ይጠፋል አይባልም ወላ የቢዱ እንዲሁም ደግሞ ተመሳሳይ ናቸው ይጠፋል አይባልም لا يفنى ለጭራሹ ይጠፋል ወላ የቢዱ የሚለውንም ደግሞ ይጠፋል ማለት ታገልግሎት ውጪ ይሆናል አንዲ ነገር ኑሮ ታበቃ እንደሌለ የሚሆን ነገር አለ እንዲህም ብለው የሚተረጉሙት አሉ ትርጉሙ አንዲ ነው ይላሉ ወልማዕና ትርጉሙ የዚህ لا يفنى ولا يبيد ያለው ጌታችን አላህ Subhanahu Wa Ta'ala ይጠፋል አይባልም ዋሂዱን ትርጉሙ አንድ ነው ላኪንሁ ነገር ግን ጀማዓ ለምን አመጣቸው አንዲ ከሆኑ ቢባል በይነ ለፍዶይኒ ሁለታቸውን ቃል የሰበሰበበት ተእኪደን ለማጥናት ነው ለደዋሚ በቃኢሂ ዘላለማዊነቱን ዘላለማዊ ለመዘውተሩን ለማጥናት ነው ነገሩ ሲደጋገም አረቦች እንግዲህ የሆነን ቃል የሚደጋገሙ ከሆነ በጣም አክብደውታል ማለት ነው በጣም አጥንተውታል ለማጥናት ነው ወላ የኩኑ አይሆንም ኢላማ ዩሪድ አላህ Subhanahu Wa Ta'ala የወሰነው እንጂ አንድም ሊከናወን አይችልም እዚህ ዱንያ ላይ ላማ ዩሪድ አላህ Subhanahu Wa Ta'ala የሻው የወሰነው እንጂ አይ ማለትም ላይ ደخሉ ካለ መኖር ወደ መኖር አይገባም ሸኡን የሆነ ነገር ፊል ወጁዲ ካለ መኖር ወደ መኖር አይገባም ኢላ ቢኢራደቲ ኢላ በአላህ Subhanahu Wa Ta'ala ውሳኔ እንጂ ወመሻአቲ በሱ መሻት እንጂ ሰዋኡን ፊ ذلك الخير ጥሩ ነገር የሚሆን ወሸሩ መጥፎ ነገር ቢሆን የአላህ Subhanahu Wa Ta'ala መሻ ካላለፈበት የአላህ Subhanahu Wa Ta'ala ውሳኔ ካላለፈበት ካለ መኖር ወደ መኖር ሊገባ አይችልም ወጧዓቱ ወልማዕሲየቱ እንደዚሁም አላህን መገዛት የሚሆን ወንጀል የሚሆን ወልኩፍሩ ወልኢማኑ ከህደትም ኢማን የሚሆን በአላህ Subhanahu Wa Ta'ala ውሳኔ ነው ማለት ነው ሁሉ ነገር የሚገኘው ማለት ነው ባይሆን ልዩነታቸው ጥሩን አላህ ይወደዋል ከመወሰኑ ጋራ መጥፎውን ግን ውሳኔው አልፎበታል ግን ሪዷ የለውም ማለት ነው ለምን ተብሎ ማይጠየቅም ላይ ይስአሉ አማ يفعلهم ويسألون ብሏል አላህ Subhanahu Wa Ta'ala እኛ በመንሰራው ስራ አንጠየቅም ሁሉም እኛ የሱ ሚልክ ስለሆነ ማለት ነው ሰዎች ግን ይጠይቃሉ مرحبا لا تبلغه الاوهام የሐሳቦች የማይደርሱበት የሆነ ጌታ ነው ጌታችን አላህ Subhanahu لا تبلغه الاوهام አይ ማለትም لا تصل
ኢለይሂ ወደ አላህ Subhanahu Wa Ta'ala ልትደርስ አትችልም አውሃሙል ኸላኢቂ የፍጡራኖች እሳቤ እንደርስበታለን ብለው ቢያስቡ አላህ Subhanahu Wa Ta'ala ሊደርሱበት አይችልም አይተሰውራቱሁም የሰዎች ሐሳባቸው አላህን ሊደርስበት አይችልም ማለት ነው ወላ ትድሪኩሁል አፍሃሙ እንደዚሁም ደግሞ በአቅል የሚደርስበት ጌታ በአእምሮ የሚደርስበት ጌታ አይደለም አይ ማለትም ላ ትሒጡ ቢሂል ዑቁሉ አቅል ያካበበው ጌታችን አላህ Subhanahu Wa Ta'ala በአእምሮ የሚደርስበት ጌታ አይደለም አይ ማለቱም ዑቁሉሁም የፍጡራኖች አቅል ማለት ነው ላ ነዕሪፉ ሐቂቀተሁ የጌታችን አላህ Subhanahu Wa Ta'ala ሐቂቃ እውነታ ኩን ሀዛቲሂ ማወቅ ማንንም አይችልም ማለት ነው አላህን የምናቀው በነገረን ባህሪዎቹ ልናቀው እንችላለን ማለት ነው እንጂ ከዛም በኋላ አስተንተን ይደርስበታል ብለን አስተንተን መድረስ አንችልም ማለት ነው ወላ ይሽቢሁል አናም ጌታችን አላህ Subhanahu Wa Ta'ala አናም አይል መخلوقات ፍጡራኖቹን አይመስልም ወላ ይሽቢሁል አናም የፈጠረውን ፍጡር አይመስልም አይ ማለትም ላ ይሽቢሁል ኸልቀ ፍጡራኖቹን አይመስልም ይያሉ ቢአይ ወጅህ ሚነል ውጁብ በማንም መንገድ የፈጠረውን ፍጡር አይመስልም ለይሰ ሐጅመን ለምሳሌ ጌታችን አላህ Subhanahu Wa Ta'ala ጉዑዝ አካል አይደለም ወላ ይሶፉ ቢሲፋቲል አህጃም በጉዑዝ አካል ባህሪ መገለጫ ማይገለጥም ጌታችን አላህ Subhanahu Wa Ta'ala ሐዩን ጌታችን አላህ Subhanahu Wa Ta'ala ሕያው ነው ላ የሙት ይሞታል አይባልም ጌታችን አላህ Subhanahu Wa Ta'ala الله لا إله إلا هو الحي القيوم ሕያው የሆነ ጌታ ነው ብሎ ተከበረው ቁርአን ነግሮናል አይ ማለት ሙተሲፉን የሚገለጽ ነው በሐያቲን አዘልያ ዘላለማዊ በሆነች አበድያ በሐያቲን አዘልያ ጥንታዊ በሆነች ሕያውነት የሚገለጽ ጌታ ነው እንደኛ አይደለም መጀመሪያ የለውም አበድየቲን ዘላለማዊ በሆነችም ሕያውነት ይገለጻል ላ ቢዳየተ ወላ ኒሃየተ አዘልይ ሲባል ጥንታዊ ሲባል መጀመሪያ የለውም ወላ ኒሃየተ መጨረሻም የለውም ለይሰት ቢሩህ ወጀሰድ የጌታችን አላህ Subhanahu Wa Ta'ala እኛ ጋር አይመሳሰልም ሕያውነቱ በሩህና በጀሰድ በክፍል አካል አይደለም የአላህ Subhanahu Wa Ta'ala ሕያውነት ማለት ነው እኛ አካላችን ተገጣጥሞ ሩሃችን ሲኖር በደም በስጋ በዛ ታግዞ ነው እኛ ሕያው የምንባለው ማለት ነው ጌታችን አላህ Subhanahu Wa Ta'ala ሳከሆነ በሕያውነቱ እንደዛ አይደለም እንደ ፍጡራኖቹ አይደለም ይያሉ ነው ቀዩሙን ለየናም ቀዩሙን አልቃኢሙ ቢተድቢሪ ኸልቂሂ ይሉናል ጌታችን አላህ Subhanahu Wa Ta'ala የፍጡራኖቹን በማስተናበር ላይ የቆመ የሆነ ጌታ ነው ቀዩም ብሎ ማለት ወልቀዩሙ ይሉናል ቀዩም ብሎ ማለት አይዳኢሙ ዘውታሪ ዘላለም የሆነ ጌታ ነው ማለት ነው الذي لا يزول የማይወገድ የሆነ ጌታ መጨረሻ የሌለው ጌታ ይሉናል ወቂለ በቂል ወይንም አልቃኢሙ ቢተድቢሪ ኸልቂ የፍጡራኖችን ጉዳይ በማስተናበር የቆመ ጌታ ማለት ነው አስተናባሪ ቃሂር ተቆጣጣሪ ማለት ነው ወሁዋ አላህ ወሁዋ ይሄ ቀዩም ያለው ሚነል አስማኢል ኻሶቲ ለአላህ ቢላሂ ለአላህ የተለየ ስም ነው لا يسمى به غيره ከአላህ ውጭ ማንም በዚህ መጠራት የለበትም ይላል ኻሊቁን ቢላ ሐጃ ጌታችን አላህ Subhanahu Wa Ta'ala ፈጣሪ ነው ኻሊቁን ቢላ ሐጃ ያለ መከጀል አይ خلق العالم ማለትም ፍጡራኖችን ፈጠረ ወአሐደተሁ ፍጡርን ፈጠረ አስገኘ من غير ان يكون له احتياج ያለ መፈለግ አላህ Subhanahu Wa Ta'ala ሲፈጠር ከፈጠረው ፍጡር ሊፈልጉ አይደለም ኢለይሂ ወደ ፍጡር ፈልጉ አይደለም ሊጀልቢ መንፈዓቲን የሆነ ጥቅምን ነገር ለማድረብ ጥቅምን ነገር ለማግኘት ፈልጉ አይደለም የፈጠራቸው አው ደፍዒ መضረቲን ወይንም ደግሞ የሆነን ጉዳት ይከላከሉልኛል ይገፈትሩልኛል ብሎ አይደለም የፈጠራቸው عن نفسه ከሱ انما خلقه ይልቁንስ የፈጠራቸው ኢብሃር ለቁድረቲሂ ጌታችን አላህ Subhanahu Wa Ta'ala የፈጠራቸው ችሎታውን ግልጽ ለማድረግ ነው አይ ማለትም ለየኩን ዓላመተን ምልክት እንዲሆናቸው ነው ለሰዎች አላ عظيم قدرته የላቀ የሆነ ችሎታ እንዳለው ምልክት እንዲሆናቸው ነው ያስገኛቸው እንጂ ጥቅም ፈልጎ ወይንም ደግሞ ከሱ የሆነ ነገር ጉዳትን እንዲያስወግዱለት አይደለም ማለት ነው ፈየንተፊዓ እንዲጠቀም من عرفه ይህንን ያወቀ እንዲጠቀም وعرف ያወቀ انه تام القدرة እንዲሁም ደግሞ የጌታችን የአላህ Subhanahu Wa Ta'ala ችሎታ ሙሉ ነው ብሎ ያወቀ እንዲጠቀም ነው مرحبا لا يعجزه شيء ጌታችን አላህ Subhanahu Wa Ta'ala ምንም ነገር የሚያቀተው ነገር የለም ማለት ነው የሆነ ነገር ለማድረግ ራዚቁን
ጌታችን አላህ Subhanahu Wa Ta'ala ረዛቂ ነው ቢላ ሙኡነቲን ያለ ኩልፋ ያለ ችግር ማለት ነው ሳይቸገር ይረዝቃል እንደኛ አይደለም ማለት ነው እኛ ለፍተን ነው ምንረዝቀው ማለት ነው ከስበን አላህ Subhanahu Wa Ta'ala ሲረዝቅ ግን ቢላ ሙኡነቲን ያለ ችግር ነው አይ ማለትም አነሁ ተዓላ ጌታችን አላህ Subhanahu Wa Ta'ala ይውሲሉል አርዛቀ ርዝቅን ያደርሳል ኢላ ዒባዲሂ ወደ ፍጡራኖቹ ሚን ገይሪ አን ተልሐቀሁ መሸቀቱን ችግር ሳያገኘው አው ተዓቡን አንዲ ነው لأن الله ጌታችን አላህ Subhanahu Wa Ta'ala لأن الله عز وجل የተከበረው የሆነ ጌታችን يخلق الاشياء የሆነ ነገር ይፈጥራል ቢላ ጃሪሐቲን ያለ ክፍል አካል ነው የሆነ ነገር የሚፈጥረው ወላ አለቲን ያለ መሳሪያ እኛ የሆነ ነገር ስንሰራ በክፍል አካል ወይንም በመሳሪያ ነው ለዛ ነው የሚያለፋን ማለት ነው ጌታችን አላህ Subhanahu Wa Ta'ala ግን ሲረዝቅ ያለ ችግር ነው የተባለበት ምክንያቱም ጌታችን አላህ Subhanahu Wa Ta'ala የሆነ ነገር ይፈጥራል ቢላ ጃሪሐቲን ያለ ክፍል አካል ወላ አለቲን ያለ መሳሪያ ወላ ሐረከቲን ያለ መላወስ ወላ ሙማሰቲን ያለ መነካካት ለሺ የሆነ ነገር ከመነካካት ጋር አይደለም አላህ Subhanahu Wa Ta'ala ሲፈጥር ሙሚቱን ጌታችን አላህ Subhanahu Wa Ta'ala ይገላል ቢላ መኻፈቲን ያለ መፍራት ሰዎችን ሲያጠፋ ሲገላቸው የሆነ ፈርቶ አይደለም አይ ማለትም ዩሚቱል አህያአ ህያው የሆኑትን ሰዎች ይገላቸዋል አሉ من عباده ከፍጡራኖቹ لا لخوف من ان يلحقه ضرر የሆነ ችግር ያመጡብኛል ብሎ አይደለም የሚገላቸው አው አዳ ወይንም ضرر የሆነ ችግር ያመጡብኛል ብሎ አይደለም የሚገላቸው ኢለም ዩሚቱሁም ካልገድልኳቸው የሆነ ችግር ያመጡብኛል ብሎ አይደለም የሚገላቸው አሉ ኢነማ ይልቁንስ የሚገላቸው ኢነማ ዩሚቱ መን ሻአ ሚንሁም ከፍጡራኖቹ የአላህ የወሰነበትን የሚገላቸው ቢሙቅተዷ ህክመቲሂ ወኢዝሃረ ለከማሊ ቁድረቲሂ ሙሉ የሆነውን ችላታውን ግልጽ ለማድረግና እንዲሁም ደግሞ ጥበቡ ባስፈረደው ጌታችን አላህ Subhanahu Wa Ta'ala በወሰነው ውሳኔና እንዲሁም ደግሞ ቁድራውን ችሎታውን ግልጽ ለማድረግ ነው የሚገላቸው እንጂ የሆነ ችግር ያመጡብኛል ብሎ አይደለም የሚገላቸው እንግዲህ ለምሳሌ መንግስት ሲዋጋ የሆነ ጉዳት ያመጣ የሆነ ጥቅምና ያገር ጉዳት ያደርስብኛል ብሎ ነው ያንን ማጥፋት የሚፈልገው ማለት ነው እንደዛ አይደለም ጌታችን አላህ Subhanahu Wa Ta'ala የሚገለው ኢዝሃረ ለከማሊ ቁድረቲ ሙሉ የሆነውን ችሎታውን ግልጽ ለማድረግ ነው መርሐባ ባዒቱን ተሞቱ በኋላ ደግሞ ቀስቃሽ ነው ቢላ መሸቀቲን ያለምንም ችግር ያለምንም ልፋት ጌታችን አላህ Subhanahu Wa Ta'ala ከሞቱ በኋላ ይቀሰቅሳቸዋል አፋ ከሆኑ በኋላ አይ ማለትም የባዓቱል አምዋት ሙታኖችን ይቀሰቅሳል ይያሉ ነው የውመል ቂያመቲ ነገ ቂያማ ቀን ሚን ገይሪ አን ተልሐቀሁ መሸቀቱን ችግር ሳያጋጥመው ይያሉ ነው ባረከላሁ ፊኩም በሰማነው ተጠቃሚ አላህ Subhanahu Wa Ta'ala ያድርገን